ቀዳሚ ወዳደረኩት ዘገባ አልፋለሁ። የብልጽግና ልጆች ወደ ቤታቸው እየተመለሱ ነው። በዛሬው ዕለትም የፋኖ አመራር ነበርን ያሉ የአገዛዙ ቅጥረኞች እጃችንን ለመንግስት ሰጠን፣ የመንግስት የሰላም ጥሪን ተቀበልን በሚል በአዲስ አበባ ሽርጉድ ሲሉን መግለጫም ሲሰጡን ተመልክተናል። ማስረሻ ሰጤን በመከተል ሌላኛው ቡድን በዛሬው ዕለት ፋኖን ትቼ ወጣው በማለት መግለጫ በአዲስ አበባ ሰጥቷል። ከዚህ ጋር በተያያዘም ፋኖ ባየደስታ በምስሉ ላይ ስለምትመለከቱት ግለሰብ በዛሬው ዕለት የፋኖ አመራር ነበርን በሚል መግለጫ ስለሰጡት ግለሰቦች የሚከተለውን ጽሑፍ አቅርቧል። ከዚህ ልጅ ጋር በተያያዘ ፋኖ ባየደስታ የጻፈውን ጽሑፍ ልክ እሱ እንዳቀረበው አድርገን በማንበብ እንጀምራለን። በፎቶ ላይ የምትመለከቱት ሰው ከፌ ይባላል። በጎንቻ ሲሶ እነሴ ወረዳ ተወላጅ ሲሆን የቀድሞ የህዝባዊ ግንባሩ በጎጃም ቀጠና ፋይናንስ ክፍል በመሆን ሰራዊቱ እንዲበታተን ከዲያስፖራውና ከጸረ ትግሉ ሚዲያዎች ጋር ሰፊ ስራ የሰራ ሰው ነው። በጎንቻ ጠንካራ የሚባለውን ብርጌድ በመሰነጣጠቅ ግጭቶችን በመቀስቀስ በቀጠና የነበረውን ትግል መራር ያደረገብን የዶላር ቀለብተኛ ነበር። በወቅቱ ውስብስብ የነበረው ችግር ብቻችንን ጥርሳችንን ነክሰን በመታገል ቀጠናውን በማስለቀቅ በረሃም ለቀናቸው ነበር። በጎንቻም በእነብሴም የነበሩ አፈንጋጭ ኃይሎች በእነብሴ በረሃ ዞባራ ላይ በመመሸግ ከምርጡ ለማርያም ጎጃም መካነ ሰላም ወሎም የሚወስደውን ድልድይ ከ71ኛ ክፍለ ጦር አዛዥ ከአገዛዙ ወታደር ኮሎኔል አዱኛው ጋር በመመሳጠር ለኮሎኔሉ በቀን 50 ሺህ ብር በመክፈል ለ5 ወራት ቆይተዋል። ይህንን መሰረት በማድረግ በወቅቱ የአባይ ሸለቆ ብርጌድ ጠንካራ ኦፕሬሽን በማድረግ መጋቢት 5 ጀምሮ በወሰደው ድርጅትን የማስጠበቅ ተልዕኮ ማስረሻ ሰጤን ጨምሮ ጀሌዎቹን በሁለት ቀናት ውስጥ ሙሉ በሙሉ በመጥረግ 200 ሰራዊት ወደ እናት ብርጌዳቸው እንዲመለስ በማድረግ ከብልጽግና ጋር ግንኙነት የነበራቸውን ከሃዲዎች ዳውንት ድረስ አጣደፍናቸው። ቀጠናውን ተቆጣጥረን ፍተሻ ሲደረግ ከተገኙ ማስታወሻዎች መካከል በፎቶ የሚታየው የከፌ ይገኙበታል። የማስታወሻው ገጾች አንድ በአንድ በማገላበጥ ተመልክቻቸዋለሁ። ከበርካታ ገጾች መካከል በጥር ወር 2017 ዓ.ም በነበራቸው ውይይት ማስረሻ ሰጤ ያለህን ስምና ዝና በመጠቀም የአማራ ፋኖ በጎጃም ሰራዊትን በማፍረስ የኛ ኃይል እንዲደራጅ አላደረክም፣ ለዚህ ስራ ማስፈጸሚያ የተሰጠ 7 ሚሊዮን ብር የት እንዳደረስከው አይታወቅም የሚል ትችትን ከፌ ማቅረቡን የሚያሳይ መረጃ በራሱ የእጅ ጽሑፍ አስፍሮም አግኝተንም ነበር። በቀጣይ ባሉት ገጾች በአንዳንድ የጎጃም ቀጠና አሉ የሚሏቸውን አፈንጋጮችና ኃይል የሚያስኮበልሉበትን ሰዎችን ቀጠናዎችን በመለየት በገንዘብ ለመግዛት የቀረበውንም ዝርዝር አግኝተነው በወቅቱም እርምጃም ወስደን ነበር። የትግሉን ተፈጥሯዊ ባህሪ በመረዳት በህዝባችንና በሰራዊታችን ላይ የተጣበቁ መዥገሮችን በወቅቱ እጅግ መራር ትግል በማድረግ መንቀል በመቻላችን የጎጃም ትግል ወጥ ሆኖ እንዲመራም ለማድረግ ባደረግነው ግብግብ እንደዚህ ያሉ የእፍኝት ልጆች ትልቅ ዋጋም አስከፍለውናል። ያም ሆነ ይህ ግን በወቅቱ በሰራነው ትልቅ ስራ ጎጃምን ከባንዳም አጽድተነው ነበር። ለዛም ነው በጎጃም ስም የሚንቀሳቀሱትን እነ ማስረሻ ሰጤም ወዲያውኑ ከአካባቢው ከጎጃም ምድር ያጸዳናቸው የነበረው። ነገር ግን አሁን ላይ የጎጃም ቀጠናን ለማወክ የተንቀሳቀሱት ቡችላዎችን በማጣደፍ ቆሻሻ ገንዳ የወረወርናቸውን በማንሳት ብልጽግና ሰው ያገኘ መስሎት ጮቤም እየረገጠ ይገኛል። ከፌ በናርጅና ወጋ ወረዳ በፈለገ ብርሃን ከተማ የ17 ዓመት ታዳጊ አስገድዶ በመድፈር በጎንቻ ሲሶ እነብሴ በባርጃኖና አውጃ ቀበሌ 2 ተጨማሪ ታዳጊ ሴቶችን አስገድዶ የደፈረ መሆኑን በተጎጂ ቤተሰቦች በወቅቱ የአማራ ፋኖ በጎጃም 8ኛና 9ኛ ክፍለ ጦር ቀርበው የከሰሱ ሲሆን ሁለቱን ንጹሃን በመግደል በወንጀል የሚፈለግ ሰላቶም ነበር። የብልጽግና ስርዓት እንደዚህ ያሉ ነውረኞችን ከፊት በማድረግ ህዝቡን ለማደናገር የሚሄድበት ርቀት ሽንፈቱን ያመነበት አጋጣሚ መሆኑን ማስገንዘብ እፈልጋለሁ። እነዚህን ጣፊያዎች በመታገል በጽናት የቆማችሁ አመራሮች፣ የሰራዊቱ አባላትና ህዝባችን የሌቦችን ፍጻሜ በማየታችሁ በእጅጉ ልትኮሩ ይገባል። አማራነት ወይንም ሞት፣ ክብር በጀግንነት ለተሰዉ ጓዶቻችን
ርዕሳችን አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል ፋኖ ባየደስታም ገልጿል። እንግዲህ ብልጽግና እንዲህ ያሉትን ነው የፋኖ አመራሮች እጅ ሰጡኝ በሚል በአዲስ አበባ በዛሬው ዕለት ፕሮፓጋንዳ እየሰራባቸው ያሉ እነዚህ ኃይሎች ከፋኖ አደረጃጀት ከተወገዱ የቆዩም በፋኖ በወንጀል ሲፈለጉ የቆዩና ወንጀለኞች የነበሩ ናቸው። ታዲያ ብልጽግና እነዚህን ነው እየሰበሰበ ያለው። በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። በደሴ ዙሪያ ወረዳ ትላንት የተጀመረው ከባድ ትንቅንቅ ዛሬም ተጠናክሮ ቀጥሏል። ውጊያው አጥቢያ ሌሊቱን ሲደረግ ያደረ ሲሆን በዛሬው ዕለት ታህሳስ 2 2018 ዓ.ም ከንጋት ጀምሮ እንደ አዲስ ተጠናክሮ መቀጠሉን የሚዲያችን የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። አገዛዙ በውጊያው የሚደመሰሱበትን ለመተካት የኢትዮጵያ አየር መንገድ የመንገደኞች መጓጓዣ አውሮፕላን ተጠቅሞ በኮምቦልቻ አየር ማረፊያ በርካታ ወታደሮችን እያራገፈ ቢሆንም ነገር ግን የዋርካው ምሬ ወዳጁ ደቦሎች ሲያሻቸው በደፈጣ ሲያሰኛቸው ደግሞ በጨበጣም አፈር ከድሜ እያስጋጡት ግብዓተ መሬቱን እየፈጸሙለት ይገኛሉ ነው የተባለው። በደሴ ዙሪያ እየተደረገ ባለው አሁን በሚደረገው ውጊያ አገዛዙ በርካታ ወታደሮችን ሙትና ቁስለኛ ሆኖበት ያጣ ሲሆን በርካታ ቁስለኛም ወደ ሆስፒታል እያጋዘ መሆኑን ነው የተገለጸው። ውጊያው አሁንም ተፋፍሞ የቀጠለ ሲሆን ቁጥራዊ መረጃዎችን ለማግኘት ተቸግረናል። እዚሁ ወሎ ላይ ስንቆይ የአገዛዙ የጦር ጀት በራያና በላስታ ግንባር አገዛዙ ዛሬ ከአጥቢያ ሌሊት ጀምሮ እስከ ማለዳ 12 ሰዓት ገደማ ድረስ በራያ ግንባርና በላስታ ግንባር የጀት ቅኝቶችን ሲያደርግ አድረዋል። ሚግ 29 እንደሆነ የተገመተ የጦር ጀቱ መነሻውን ከአፋር ሰመራ ኤልሚራ ሃንፍሬ አየር ማረፊያ መሆኑን ተረጋግጧል። ከወሎ ስንወጣ ጎጃም ላይ የአገዛዙ ካምፕ ላይ ጥቃት መፈጸሙ ተነገረ። በብቸና ከተማ በዛሬው ዕለት አዳሩን ከሌሊቱ 7 ሰዓት ከተባበሩት ማዲያጎን የህዝብ ላይብረሪ መሽጎ የሚገኘው የአገዛዙ የአድማ ብተና የሚሊሻ ካምፕ ላይ በሌሊት ማጥቃት በጥቅል ሻለቃ ተካሂዷል። የብርሃኑ ጁላ ሰራዊት ፋኖን ደምስሻል ይላል። ነገር ግን ፋኖ በፈለገው ሰዓት መሃል ከተማ እየገባ እየጠዘጠዘው ይገኛል ሲሉም ነው የአካባቢው ነዋሪዎች የገለጹት። በትላንትናው ዕለት የአገዛዙ ሰራዊት በብቸና ከተማ ፋኖን አጽድቻለሁ ብሎ መግለጫ ቢሰጥም መግለጫውን ሰጥቶ ሳይጨርስ ሌሊቱን የፋኖ ኃይሎች ገብተው ጥቃት ፈጽመዋል። ወደ ጎንደር አልፋለው። ጎንደር ላይ ሰበር ዜና ተሰምቷል። ፋኖ ከጎንደር ከተማ አቅራቢያ መሻገሪያ የተሰኘ አነስተኛ ከተማ መግቢያ ላይ ከአገዛዙ ወታደሮች ጋር ባደረገው ከባድ ትንቅንቅ ባለስልጣናትን ጨምሮ የአገዛዙን ከፍተኛ ወታደራዊ አዛዦች ተገደሉ። በመሻገሪያ በተደረገው ከባድ ውጊያ ባለስልጣናትን አጅበው ሲንቀሳቀስ የነበረው የአገዛዙ ኦራልና ፓትሮል በፋኖ ኃይሎች መቃጠሉና መውደሙ ተነግሯል። በዚህ ውጊያ አስቻለው በለጠ የተባለ የጎንደር ጠቅላይ ግዛት እዝ ቀጠና ኮማንድ ፖስት የፌዴራል ሲቪል ተጠሪ ባለስልጣን ሲገደል ከሱ ጋር ታጅበው ሲንቀሳቀሱ የነበሩ የአገዛዙ ኮሎኔልና ሌሎች ባለስልጣናት እንደተመቱም ነው የተነገረው።